ከዚህ በፊት እነዚህ የቴሌግራም አፕሊኬሽኖች በፍጹም እንዳትጠቀሙ ብያችሁ ነበር። አሁንም እንዳትጠቀሙ። ምክንያቱም ምንድነው አዲሱ ኮንስ የቴሌግራም አፕሊኬሽን እናንተ በሱ ለተጠቀማችሁ ብቻ በሱ ቻት ስላደረጋችሁ ብቻ ገንዘብ ስለሚከፍላችሁ ነው። ለዚህ ደግሞ ብዙዎቻችሁ ምስክር ናችሁ። የአብዛኞቻችሁ ጥያቄ ምንድነው እንዴት አድርገን የራሳችን ሪፈራል ኮድ እናገኛለን እና ገንዘቡንስ እንዴት ማውጣት የምንችለው የሚለውን ዛሬ ያሳያችኋለሁ። መጀመሪያ ግን ይሄ ቪዲዮ ላይክ እና ሼር ማድረጋችሁ አትርሱ። ወደ ቪዲዮ እንሂድ። መጀመሪያ አፕሊኬሽኑን ከአፕ ስቶር ወይም ከፕሌይ ስቶር መውረድ አለበት። ያላወረዳችሁ ሰዎች ኮንሶ ብላችሁ ሰርች ስታደርጉ ኮንሶ ኮሚኒቲ ኦን ቴሌግራም የሚል ይመጣላችኋል። እሱን አውርዱት። ሲከፍት ይሄንን ይመስላል። ልክ እንደ ቴሌግራምን ሁሉም ነገር ስልክ ቁጥራችሁን አስገቡና ኦቲፒ ልክላችኋል። ኦቲፒ 5 ዲጂት በቴክስት ወይም በኢሜይላችሁ ነው የሚላከው። ኦቲፒ ካስገባችሁ በኋላ እንደዚህ ከፍትላችኋል። ኮንቲኒው በሉት። እዚህ ጋር አንድ ወሳኝ ነገር አለ። በፍጹም መስራት የለባችሁ ነገር ኢንተር ሪፈራል ኮድ ላችኋል። 140605ን አስገቡ። እንደምታዩት የመጀመሪያ ሽልማታችሁን አገኛችሁ። እቺን ዋሌት ምልክት አንድ ጊዜ መንካት ምን ያክል አሴት እንዳላችሁ ያሳያችኋል። ፖኬቷ $1 ነች። 1 ሰው ስትጋብዙ $0.1፣ 10 ሰው ስትጋብዙ $1 ማለት ነው። የራሳችሁን ሪፈራል ኮድ ለማግኘት 180 ሲፒኤስ ወይም ኮንሶ ፖይንት ያስፈልጋችኋል። እሱ ነው የምታገኙት። እነዚህ ስክሮል ማድረግ ነው። ስክሮልና ቻት ስታደርጉ ኮንሶ ፖይንታችሁ ያድግላችኋል። ከዛ በኋላ 180 ሲሞላ የራሳችሁ ሪፈራል ኮድ ኖራችሁና ኢንቫይት በማድረግ ገንዘብ ታገኛለች። አሁን ቪዲዮዋችን ስለረዘመ እንዴት እንደምናወጣ በቀጣይ ቪዲዮ እንመለከታለን።